የኪሪያ ኢብራሂም አቋም ለውጥና የሰላም ጥሪ። በኢትዮጵያ ፖለቲካዊ ምህዳር ውስጥ የመንግስት መዋቅርን ከቀየሩት አንቱ ተብሎ ከሚጠሩ ጥቂት ሴቶች መካከል አንዷ የሆኑት የቀድሞ ፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኪሪያ ኢብራሂም በአገሪቱ ወቅታዊ አያያዝ ላይ እጅግ አነጋጋሪና ድንገተኛ የሚባል አቋም ይዘው ብቅም ብለዋል። ይህ አቋማቸው የሰሞኑ የፖለቲካ ንግግሮች ማዕከልም አድርጎታል። ወጋት በተሰኘው ሚዲያ ላይ ለሰጡት ሰፊ ቃለ ምልልስ ወይዘሮ ኪሪያ የሰላም መልእክተኛ በመምሰል የጦርነት ከንቱነትና የሰላም አስፈላጊነትን በተዋቡ ቃላቶች ሲገልጹም ሰንብተዋል። የንግግራቸው ማጠንጠኛ በጦርነት ሰዓት ውስጥ የተቃጠለ የሚገኘው የህዝብ ሰቆቃን በመታደግ የጠመንጃ ድምፅ እንዲቆምና የዲፕሎማሲ ቢር እንዲከፈት ማድረግ ነው ተብሏል። ወይዘሮ ኪሪያ ንግግራቸውን በስሜት ሲቀጥሉ የትግራይ ህዝብ የሰላም አፍቃሪ መሆኑና ከኢትዮጵያ ወንድሞቹ ጋር አብሮ የመኖር ታሪካዊ ሴት እንዳለውም አስምረውበታል። ሆኖም አሁን ላይ የክልሉ ህዝብ ኃይል ወደ ጦርነት የተገፋ መሆኑን በመግለጽ ይህ ሁኔታ በአስቸኳይ ሊቆም እንደሚገባም አስታውቀዋል። የትግራይ ህዝብ ከአጋሩ ጋር መወጋገት ታሪክ የለውም ያሉት ወይዘሮ ኪሪያ የህወሓት ቡድን የህዝቡን ፍላጎት ባልተከተለ መንገድ ጦርነት ለማንሳት እንደሚፈጥርም ገልጿል። የጥፋት መንገድ የክልሉን ወጣቶች ለልፈት ሀብትን ለውድመት እያደረገ መሆኑ በትግራይ ጦርነት በሮች ሁሉ መዘጋት አለባቸው ሲሉ የሰላም ጥሪም አቅርበዋል። በቃለ ምልልሱ ውስጥም ትልቁ አጀንዳ የሆነው የክልሉ ተወላጆችና የፌዴራል መንግስትን ግንኙነት ነው። ወይዘሮ ኪሪያ የትግራይ ተወላጆች አሰላልፋችን ማስተካከል አለብን ሲሉ ከአሁን በፊት የነበረው አቋም በመቀየር ከፌዴራል መንግስት ጎን መቆም እንደሚገባም ጠቁመዋል። የፌዴራል መንግስት ሊመልስላቸው የሚችላቸውን ጥያቄዎች በውይይት መፍታት እንዲሁም ከጎኑ በመቆየት የህዝቡን ስቃይ ማቅለል እንደሚገባም አብራርተዋል። የንግግር የክልሉን ችግር በሰላማዊ መንገድ ለመፍታት የፌዴራል መንግስት አቅም በመጠቀም የተዛባውን ግንኙነት ለማስተካከል የታለመው መሆኑንም አመልክተዋል። ወይዘሮ ኪሪያ እጅግ አወዛጋቢውን አቋም ሲያንጸባርቁ በትግራይ ክልል ውስጥ ስርዓት አልበኝነት እንደነገሰ በመጥቀስ በአስቸኳይ ጊዜ አዋጅ መታወጅም አለበትም ብለዋል። ይህም አዋጅ የህዝቡን ሰላምና ደህንነት ለመጠበቅ እንዲሁም በኃይል ወደ ጦርነት የሚመሩትን ኃይሎች ለመግታት አስፈላጊ መሆኑንም ተናግረዋል። ሰላምን በህጋዊ መንገድ ለማስፈን የሚደረገው ጥረት በህዝቡ በጦርነት ውስጥ እንዲሳተፍና ሀብቱን እንዲለግስ የሚያደርገውን አስገዳጅ ሁኔታ ለማስቆም የፌዴራል መንግስት ቀጥተኛ ጣልቃ ገብነት ወሳኝ መሆኑን አስረድተዋል። በመጨረሻም ወይዘሮ ኪሪያ የሀገር ውስጥና የውጭ ክልል ተወላጆች ለሰላም ለልማትና ለጋራ መረዳዳት መስራት እንዳለባቸው ጥሪያቸውን አስተላልፈዋል። ትግራይ የጦር ሜዳ ሳይሆን የልማትና የብልጽግና ተምሳሌት መሆን እንዳለበት በመግለጽ ንግግራቸውን የሀገር ፍቅር ስሜት እንደሚያንጸባርቅ መልኩ አጠቃለዋል። ወደ ሌላ ዜና ስንሸጋገር ዶክተር ደብረጽዮን ገብረ ሚካኤል 11ኛው ደብዳቤና የትግራይ ፖለቲካዊ ውጥረት። ሰላም ጤና ይስጥልኝ ክብራትና ክብራን። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት 11ኛውን ደብዳቤ መላካቸውን ይፋ አድርገዋል። ይህ ደብዳቤ የአፍሪካ ህብረት መሪዎች ለ39ኛው ጉባኤ አዲስ አበባ በሚገቡበት ዋዜማ መሰራጨቱ ምን አንድምታስ አለው? በደብዳቤው የተጠቀሱት 5 ነጥቦችስ በኢትዮጵያ ፖለቲካ ላይ ምን አዲስ ነገር ይዘው ይመጣሉ? ዝርዝሩን እንደሚከተለው እናያለን። ዶክተር ደብረጽዮን ለአሁኑ የአፍሪካ ህብረት ሊቀመንበር የአንጎሎ ፕሬዝዳንት በላኩት ደብዳቤ ህብረቱ በኢትዮጵያ ጉዳይ ላይ ፈጣንና የተቀናጀ እርምጃ እንዲወስድ አሳስበዋል። በደብዳቤው ውስጥ የተካተቱት ዋና ጉዳዮቹም የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን፣ የተፈናቀሉት ወደ ቀያቸው እንዲመለሱ፣ የፖለቲካ ውይይት በአስቸኳይ እንዲጀመር፣ የክትትልና ማረጋገጥ አቅም እንዲጠናከር፣ የህገ መንግስታዊ ስርዓቱ ከጦርነት በፊት ወደ ነበረበት እንዲመለስም የሚሉት ዋናዎቹ ናቸው። ይህ የዶክተር ደብረጽዮን ተደጋጋሚ ደብዳቤ መጻፍም 3 ዋና ጥያቄዎችንም ያስነሳል። አንደኛው የክትትል ዘዴው ድክመት፣ ህወሓት ህብረቱ የክትትል አቅሙን እንዲያጠናክር መጠየቁም በስምምነቱ አፈጻጸም ላይ ትልቅ ቅሬታ እንዳለና የህብረቱ ሚና ውስን መሆኑንም ያሳያል ተብሏል። ሁለተኛው አወዛጋቢ ቦታዎች ጉዳይ፣ ህገ መንግስታዊ ስርዓቱ ወደ ነበረበት ይመለስ የሚለው ጥያቄ በተለይም በምዕራብና በደቡብ ትግራይ ያለው የወሰንና አስተዳደር ሽኩቻ ዳግም ወደ አደባባይ የሚያመጣ ነው ተብሏል። ይህ ጉዳይ በክልሎች መካከል ያለውን ውጥረት ሊያበብስ ይችላል የሚልም ስጋትም ፈጥሯል። ሶስተኛው ግንኙነቱ መቋረጥ፣ በአንድ ዓመት ውስጥ 11 ደብዳቤዎችን መጻፍ በፌዴራል መንግስትና በህወሓት መካከል ያለው የቀጥታ ግንኙነት በታሰበው ፍጥነት እየዳለ መሆኑን ያሳያል። የሰላም ሂደቱ ከመሬት ይልቅ በደብዳቤ ዲፕሎማሲ ላይ የተንጠለጠለም ይመስላልም ተብሏል።
የአፍሪካ ህብረት መሪዎች በአዲስ አበባ የሚያደርጉት 39ኛው የመሪዎች ጉባኤ ይህንን ጉዳይ እንደ አንድ አጀንዳ ይዙታል ወይንስ እንደ ልማዱ የሀገር ውስጥ ጉዳይ በሚል በዲፕሎማሲ መግለጫ ብቻ ያልፉታል? ዶክተር ደብረጽዮን ጥሪውን የሰላም ስምምነት ከወታደራዊ ግጭት ማቆም ባለፈም ወደ ዘላቂያዊ ፖለቲካ መፍትሄ እንዲሸጋገር ያለው ከፍተኛ ፍላጎት ስጋትም የሚያሳይ ነው ተብሏል። እናንተስ ምን ትላላችሁ? የዶክተር ደብረጽዮን ተደጋጋሚ ደብዳቤ መጻፍ ለሰላም ሂደቱ መፈጠር ይረዳል ወይስ በሂደቱ ላይ እክል የሚኖረው ነው የሚያሳየው? አስተያየታችሁን በኮሜንት መስጫ ላይ ወደ ሌላ ዜና ስንሸጋገር በአማራ ክልል የደረሰው አዲስ መርዶ፣ ደቡብ ጎንደር እሳት ውስጥ ናት። የመከላከያ ሰራዊት መውጣቱን ተከትሎ በደብረ ታቦር ነዋሪዎች ታላቅ ፍርሃት ውስጥም ገብተዋል። ለ11 ሰዓታት በተካሄደው አስከፊ ውጊያና በድሮን ጥቃት ምን ያህል ወገኖች ሳለቁ፣ ሙሉ ዝርዝሩን ከፍኖት ዜና ጋር ይከታተሉ። ሰላም ጤና ይስጥልኝ ውድ የፍኖት ዜና ተከታታዮች፣ ዛሬ በደቡብ ጎንደር ዞን ስለተከሰተው አሳዛኝ የደህንነት ቀውስ ጥልቅ ትንታኔ ይዘንላችሁም ቀርበናል። የሚዲያው አውታር ቢቢሲ እንደዘገበው ከሆነ የመከላከያ ሰራዊት ከደቡብ ጎንደር ዞን መውጣቱን ተከትሎ የፋኖ ታጣቂዎች ሮብ ዕለት ከከተማዋም ገብተዋል ተብሏል። አንድ ነዋሪ ለቢቢሲ እንደተናገረው ከሆነ ባለፈው ሳምንት አርብ መከላከያ ከደቡብ ጎንደር ወጥቶ ነበርም ብሏል። ከዚያም ፋኖዎች በየወረዳው ገብተው መጨረሻ ወደ ዞኑም ገብተዋልም ብሏል። ውጥረቱ በከተማዋ ዙሪያ ለአንድ ሳምንት ያህል ከፍተኛ ውጥረት እንደነበሩ ነዋሪዎች ያስታውሳሉ። ማክሰኞ ዕለት የፋኖ ታጣቂዎች በመኪና ተጭነው ወደ ከተማዋ እያመሩ መሆኑን ሲሰሙ ነዋሪዎቹ እኩለ ቀን ላይ ስራቸውን አቋርጠው ወደ ቤት መመለስም ተገደዋልም ተብሏል። አስከፊው የሮቡ ግጭትና የድሮን ጥቃት ሮቡ ጠዋት ከሌሊቱ 11 ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ ከተማዋ ግጭትም ውስጥ ነበረችም ተብሏል። ግጭቱም በተካሄደበት ወቅትም የድሮን ጥቃትም ተፈጽሟል ብሏል። የሞት አደጋ ከሁለቱም ወገን በፋኖም በሚኒሻም ብዙ ሰዎችም አልቀዋልም ተብሏል። የክልሉ ወቅታዊ ሁኔታ ለስልጣን በሚደረግ ፍጥጫ ንጹሃን ዜጎች ዋጋ እየከፈሉበት ይገኛሉ። ይህ ቀውስ ወደ ሌሎቹ አካባቢዎች ሊተርፍ ይችላል። ዓለም አቀፍ ማህበረሰብ ውስጥ ይህን እልቂት ለማስቆም ምን ማድረግ አለበትም የሚሉ ውሳኔዎች በተለያዩ አቅጣጫም እየጎረፉ ይገኛሉ። ወደ ሌላ ዜና ስንሸጋገር ጋብቻ ያለ ስልጠና የለም። ሰላም ጤና ይስጥልኝ የተከበራችሁ ቻናላችን ቤተሰቦች፣ ጋብቻ በኢትዮጵያውያን ባህል እጅግ የተከበረ ሁለት ልቦች በአንድነት የሚቆራኙበትም ትልቅም ተቋም ነው። ነገር ግን ከቅርብ ጊዜ ወዲህ ይህ ተቋም በከፍተኛ ፈተና ውስጥ ይገኛል። አዲስ አበባ ብቻን ብንወስድ የፍቺ ቁጥር ከባለፉት ዓመታት አንጻር የ54 በመቶ ጭማሪ አሳይቷል ተብሏል። ይህ የሚያሳየው ጥንዶች ትዳር ከመሰረቱ በኋላ ከፍተኛውን አለመግባባትና የሀሳብ መለያየት ውስጥ እየገቡ መሆኑን ነው ተብሏል። ታዲያ ይህን የፍቺ ማዕበል እንዴት እንግታው? የሴቶችና ማህበራዊ ጉዳይ ሚኒስቴር ለዚህ ትልቅ መፍትሄን ይዤ ብቅ ብያለሁም ብሏል። በሚቀጥለው ዓመት ተግባራዊ ይሆናል ስለተባለውና ያለ ስልጠና ጋብቻ መፈጸም የማይቻልበት አዲስ መመሪያ የመመሪያ የፍቺ ቁጥርን ይቀንሳል ወይስ ሂደቱን ያወሳስበዋል? እስከ መጨረሻው አብራችን ቆዩ። ዜናው እንደሚጠቁመው የሴቶችና ማህበራዊ ጉዳይ ሚኒስቴር የፍቺ ቁጥርን ለመቀነስ ያለመ አዲስ አሰራር እየዘረጋው ነው ብሏል። መመሪያው እንደሚለው ማንኛውም ወንድና ሴት ጋብቻ ለመፈጸም የሲቪል ምዝገባ ቢሮ ሲሄዱ ቅድመ ጋብቻ ስልጠና የወሰዱ ሰርቲፊኬት እንዳላቸው ማረጋገጫ ማቅረብ አለባቸውም ተብሏል። ይህ ማለት ፍቅር በቂ አይደለም ማለት ነው ወይስ ፍቅርን በተግባር የመግለጽ ስልጠና ያስፈልጋል? እንደሚከተለው እናያለን። ይህ አሰራር በሚቀጥለው ዓመት ሙሉ በሙሉ ስራ ላይ ለመዋል ዝግጅት የተደረገ ነው። ይህ ማለት ዛሬ ወጣቶች ትዳር ከመመስረታቸው በፊት ስለ አብሮ መኖር፣ ስለ ፋይናንስ አያያዝና ስለ ልጅ አስተዳደግ፣ ስለ ግጭት አፈታት ስልጠና መውሰዳቸውን የፍትህ ተቋማት ማረጋገጥም አለባቸውም ተብሏል። የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ያወጣው መረጃ እጅግ አስደንጋጭ ነው። የፍቺ ቁጥር 54 በመቶ ጨምሯል ማለት በየቀኑ አዲስ አበባ ውስጥ ብቻ በርካታ ትዳሮች እየፈረሱ ነው ማለት ነው። የመግባባት ማጣት፣ ጥንዶች ከመጋባታቸው በፊት ስለ ህይወት እይታቸው በደንብ ሳይወያዩ ወደ ትዳርም ይገባሉ። የኑሮ ውድነት በትዳር ላይ ከፍተኛ ጫናም እየፈጠረ ነው ሌላውም ተብሏል። የግጭት አፈታት ክህሎት ማነስ፣ ጥቃትና አለመግባባቶች ወደ ትልቅ ጸብና መጨረሻቸውም ወደ ፍቺም ያመራልም ተብሏል። እነዚህ ችግሮች የስልጠና ሰርተፊኬት ብቻ ይፈታቸዋል ወይስ ስልጠናው የሚሰጠው ግንዛቤ በቂ ነው? ጥያቄው ለእናንተን ሰው። በአጠቃላይ ቅድመ ጋብቻ ስልጠና ግዴታ ማድረግ መንግስት የጋብቻ ተቋምን ለማዳን የወሰደው ደፋር እርምጃ ነው። ነገር ግን የዚህ አሰራር ስኬት የሚወሰነው ስልጠናው በሚሰጥበት ጥራትና ወጣቶችን የመመሪያ እንዴት እንደሚቀበሉት ነው። እናንተስ ምን ትላላችሁ? የቅድመ ጋብቻ ስልጠና ሰርተፊኬት የፍቺን ቁጥር ይቀንሳል ወይስ? አስተያየታችሁን በኮሜንት አጋሩን።